ጊዜህን፣ ገንዘብህንና ታማኝነትህን ያለ አንዳች ስስት ትሰጣለህ። ሆኖም በመጨረሻ ላይ ደክሞ ተበዝብዘህና ተንቀህ የምትቀረው አንተው ራስህ ነህ። ማህበረሰቡ፣ ቤተሰቦችና ጓደኞችህ ጥሩ ሰው መሆን፣ ሁሉንም ማስደሰትና ጠንክሮ መስራት ሰላምን ያመጣል ብለው ነግረውሃል። ነገር ግን ዋሽተውሃል። ፈጽሞ ዋሽተውሃል። ያንተ ደግነትና የዋህነት አንተን አቅመቢስ አድርገው ለማቆየት የሚጠቀሙበት ዋነኛው መንገድ ነው። በየቀኑ በፈገግታ እየመጡ የህይወትን ጉልበት ያሽመደምዱታል። ይህ አጋጣሚ አይደለም። ይህ በስልት የሚከናወን የስነ ልቦና ድንበር መደፍረስ ነው። ነገር ግን እውነታዊ ነው። አንተ ሳታውቀው ለዚህ ሁሉ ፈቃድህን ሰጥተሃል። እድገትን እየተገዳደረ ያለውን ይህን የማይታይ የስነ ልቦና ሰንሰለት ከማሳየቴ በፊት አንድ ውሳኔ መወሰን አለብህ። ሰዎች እንደፈለጉ ሲጫወቱብህ ማየት ከሰለቸ፣ የሰው ልጅ የስነ ልቦና ክፍተትና የራስ ዋጋ ህግን ተረድተህ ገቢህን፣ ክብርንና ህይወትን መልሰህ መቆጣጠር ከፈለግ አሁኑኑ ሰብስክራይብ በማድረግ የቻናላችንን ቤተሰብ ተቀላቀል። ምክንያቱም ይህ ቻናል ለደካሞች አይደለም፣ በውስጥ የታፈነውን እውነተኛ ኃይል በመጠቀም ጠንካራና ብርቱ መሆንን ለሚፈልግ እንጂ። ምክንያቱም ከዚህ በኋላ የምትሰማው ነገር ለዘላለም አስተሳሰብህን ይቀይረዋል። በሚቀጥሉት ደቂቃዎች ውስጥ አንተን ድሃና ክብረ ቢስ አድርገው ያስቀሩን የተደበቁ የስነ ልቦና ወጥመዶች እናያለን። አሁን ይህን ቪዲዮ አቋርጠህ ከወጣህ ባለህበት የውርደት ህይወት ውስጥ ለመቀጠል የራስህን ምርጫ ወስደሃል ማለት ነው። ነገር ግን እስከ መጨረሻው ህግ ድረስ በትዕግስት ከተከታተልክ ዛሬውኑ ያንተ እውነታና ማንነት ሙሉ በሙሉ ይቀየራል። ምርጫው ያንተ ነው። ምን እንደሚሰማ ጠንቅቅ ያውቃል። ጠዋት ከእንቅልፍ ትነቃለህ። የባንክ ሂሳብን ትመለከታለህ። ቁጥሩ ግን ትላንት ካየኸው ምንም አልተለወጠም። ወደ ስራ ትሄዳለህ። የቢሮውን ከባድ ኃላፊነት በብቸኝነት ትሸከማለህ። ነገር ግን ያንተን ግማሽ ችሎታና ትጋት የሌላቸው ሰዎች ካንተ በላይ ሲሾሙና ሲከበሩ ዝም ብለህ ትመለከታለህ። በልብህ ታዝናለህ፣ ነገር ግን አትናገር። ከሀገር ቤት ወይም ከዘመድ የሚመጣውን እያንዳንዱን የስልክ ጥሪ በስጋት ታነሳለህ። የራስህ ህይወት እየተመሰቃቀለ ለራስህ የሚሆን በቂ ጊዜና ገንዘብ እያጣ ያለህን አሟጠህ ትልካለህ። ሆኖም በምላሹ የምታገኘው ምስጋናን ሳይሆን ወቀሳና ተጨማሪ ሮሮ ነው። ይህ ህይወት አይደለም። ይህ በህይወት እያሉ መሞት ነው። ከህፃንነታችን ጀምሮ አንድ መርዛማ ሶፍትዌር ተጭነን ያደግነው። ያም የተጫነብን ሶፍትዌር ይሉኝታ ይባላል። ሰዎች ምን ይሉኛል የሚለው ፍርሃት ራሳችንን ዝቅ እንድናደርግ፣ እምቢ ማለት እንደ ኃጢአት እንድንቆጥርና ለሌሎች ስንል የራሳችንን አእምሯዊ ጤናና ህልም መስዋዕት እንድናደርግ ተገደናል። በተለይ በዲያስፖራ ዓለም ላላችሁ የሰውን ምቾት ለመጠበቅ ስትሉ 2 እና 3 ስራ እየሰራችሁ ወጣትነታችሁን በበረዶና በባቡር ጣቢያዎች አሳልፋችኋል። በዝምታና በብቸኝነት ባህር ውስጥ እየሰመጣችሁ ነገር ግን ለሌሎች የደስታ ምንጭ ለመሆን ትተጋላችሁ። የእናንተን መስዋዕትነት እንደ ግዴታ እንጂ እንደ ትልቅ ውለታ የሚቆጥረው ማንም የለም። እናም ይህ ሁሉ የሚሆነው አንተ ክፉ ስለሆንክ አይደለም። የጥንት ምሳሌ እንደሚለው ጥበብ በድንበር ትጀምራለች፣ ድንበር የሌለው ግን ሌሎች ይገቡበታል። አንተ ድንበር የለህም፣ ስለዚህ ሌሎች እንደፈለጉ ይጥሱታል። ብዙዎች የዚህ ሁሉ ችግር ምንጭ መጥፎ ዕድል ወይም የኢኮኖሚ ድቀት እንደሆነ ያስባሉ። ነገር ግን ትልቅ ማዘናጊያ ነው። እውነተኛው ችግር ከልጅነት ጀምሮ አብሮ ያደገውና አንተ የማታየው የስነ ልቦና ክፍተት ነው። እናም በስልጣን በገንዘብና በማህበራዊ እርከን ላይ ያሉ ሰዎች ይህንን ድንበር የሌለው ጎንህን እንዴት እንደሚጠቀሙበት ጠንቅቀው ያውቃሉ። አንድን ጭካኔ የተሞላበት እውነት ስትገነዘብ ሁሉም ነገር ይቀየራል። እሱም ይህ ነው። ክብር በነፃ አይሰጥም፣ በስነ ልቦና ሚዛን ይወሰዳል እንጂ። ሀብት በላብና በልፋት ብቻ አይመጣም። ሀብት የሚመነጨው በስትራቴጂና በትክክለኛ የኃይል ሚዛን ነው። ሀብታሞችና ባለስልጣናት በእድል አያምኑ። እነሱ የሚንቀሳቀሱት በተፈጥሮ ህግ ነው። በተለይም የራስ ዋጋ ህግ በተሰኘው የስነ ልቦና መርህ። ይህንን ህግ ካላወቅ ህይወትን ሙሉ የሌሎች ሰዎች ምግባር የመጠቀሚያ መሆን አይቀርም። የሰው ልጅ ስነ ልቦና አንድ የማይካድ ሀቅ አለው። በነፃና በቀላሉ የምናገኘውን ማንኛውንም ነገር አናከብርም። አየር በነፃ ይገኛል፣
ስለዚህ አናመሰግንበትም፣ ክብደትም አንሰጡ። ወርቅ ግን ብርቅና ለማግኘት አስቸጋሪ ነው። ስለዚህ ሰዎች ለሱ ሲሉ ይጋደላሉ፣ ደም ያፈሳሉ። አንተም የራስን ጊዜ፣ ገንዘብና ስሜታዊ ጉልበት ሙሉ በሙሉ ነፃና ለማንኛውም ሰው በቀላሉ ተደራሽ ስታደርገው በሰዎች አእምሮ ውስጥ ያለ ዋጋ ወደ ዜሮ ይወርዳል። አንተን ማክበር ያቆማሉ። ምክንያቱም አንተን ማግኘት ምንም አይነት ጥረት አይጠይቅም። ይህን ሚስጥር ከተረዳ በኋላ ጨዋታው እጅግ ቀላል ይሆናል። መለመንና ማማረር ታቆማለህ። በምትኩ ማዘዝና መቆጣጠር ትጀምራለህ። እስካሁን የሰማኸው የችግሩን ስር ብቻ ነው። አሁን ደግሞ የስነ ልቦና ሚዛኑን ወደ አንተ የምትመልስበትንና ሰዎችን በጤናማ መንገድ የምትመራበትን ትክክለኛው ደረጃ በደረጃ የተዘጋጀ መዋቅር እንመልከት። እያንዳንዱ ህግ በጥንቃቄ ተከታተል። በተለይም ህግ ቁጥር 4 እና 5 እስካሁን ሲበዘብዙ የነበሩትን ሰዎች በድንጋጤ የሚያርበደብደውና መሳሪያቸውን የሚያስጠላቸው ሚስጥር ነው። ዝግጁ ነህ? ከዚህ በኋላ በስሜት ሳይሆን በስትራቴጂ ትመራለህ። ህግ 1 የመራቅ ኃይልና የጥረት ስነ ልቦና። የመጀመሪያው ህግ ቀላልና አደገኛ ኃይል ነው። ሁልጊዜ ተደራሽ አትሁን። ሰዎች በፈለጉና በጠሩ ቁጥር አቤት የምትል ከሆነ ዋጋ ይቀንሳል። ስነ ልቦናዊ እውነታው ይህ ነው። የሰው ልጅ አእምሮ እጥረት ላለበት ነገር ከፍተኛ ዋጋ እንዲሰጥ ተደርጎ ነው የተፈጠረው። ሁልጊዜ አብሯቸው ያለን ነገር አያደንቁም፣ ሲያጡት ግን ይፈልጉታል። በስራ ቦታ ኮምፒውተር በተበላሸ ቁጥር ወይም ተጨማሪ ሰዓት መስራት ባስፈለገ ቁጥር አንተ ፈቃደኛ ከሆንክ አለቃህ አንተን እንደ ችግር ፈቺ ጀግና አያይም። በምትኩ እንደ ሁልጊዜ ዝግጁ የሆነ የራሱ ህይወት የሌለው ሰራተኛ አድርጎ ይቆጥራል። ዛሬውኑ ለሚደወልልህ አንድ ስልክ ሆን ብለህ አታንሳ። መልእክት ሲላክልህ ወዲያውኑ አትመልስ። ለጥቂት ሰዓታት መጥፋትን ልመድ። ይህ ድርጊት በሰዎች አእምሮ ውስጥ ይህ ሰው የራሱ የሆነ ጠቃሚ ህይወት አለው የሚል መልእክት ያስተላልፋል። ይህንን በደንብ አስተውል። ሰዎች አንተን ማክበር የሚጀምሩት በሰጣቸው ነገር ሳይሆን ከልክለሃቸው በነፈካቸው ነገር ነው። ነገር ግን መራቅ ብቻውን በቂ አይደለም። ህግ 2 ውድ ሁን፣ በርካሽ አትገኝ። ይህ ህግ በቀጥታ ከገቢህ ከንግድህና ከክብርህ ጋር የተያያዘ ነው። ተደራሽ አትሁን፣ ውድ ሁን። ማንም ሰው ርካሽ ዕቃን አይንከባከብ። አንተ ራስህን ርካሽ ካደረግ ሰዎች በርካሽ ዋጋ ይገዙሃል። ለምሳሌ ደሞዝ ጭማሪ መጠየቅ ስትፈልግ ወይም ለደንበኛህ የዋጋ ተመን ስታቀርብ በፍጹም አትለማመን። እባካችሁ ኑሮ ተወዶብኛል ብለህ የግል ችግርህን አታወራ። ስሜትህን ከንግድ ውስጥ አውጣው። የምትሰራውን ስራ ዋጋና አንተ ብትወጣ ኩባንያው የሚያጣውን ነገር በቁጥር አሳይ። የራስህን ንግድ የምትሰራ ከሆነም ሰዎች እንዳይሸሹኝ ብለህ ዋጋህን ዝቅ በማድረግ ደንበኛ ለመሳብ አትሞክር። ጥራትህን ጨምረ ዋጋህን አብረህ ስቀለው። ህግ 3 የዝምታ ስልትና የአካል ቋንቋ ቁጥጥር። ሰዎች ሊቆጣጠሩ ሲሞክሩ፣ ሊያበሳጩ ወይም ከስሜት ጋር ሊጫወቱ ሲፈልጉ የምትሰጠው ትልቁ መልስ ጩኸት አይደለም፣ ቀዝቃዛ ዝምታ። የሰዎች ተፈጥሯዊ ፍላጎት ትኩረት ማግኘት ነው። አንተ ስትናደድላቸው፣ ስትከራከራቸው ወይም ስትጮህ ኃይልና የበላይነት እየሰጣቸው። አንድ ሰው ካንተ አቅም በላይ የሆነ ነገር ሲጠይቅህ፣ ሲተችህ ወይም ሲያናድድህ በምንም አይነት ሁኔታ ራስን ለመከላከል አትሞክር። ቀጥ ብለህ አይኑን ተመልከተው። የፊትህን ገጽታ ሙሉ በሙሉ አረጋጋ። ቅንድብህን አታንሳ፣ አትኮሳተር። ዝም ብለህ አይኑን እያየህ ለ4 ሰከንዶች ያህል አትገረምም፣ አትመልስም። ይህ የማይመች ዝምታ ማኒፑሌተሮችን ያሸብራቸዋል። ምን እያሰብክ እንደሆነ ስለማያውቁ የራሳቸውን ጥያቄ መልሰው እንዲጠራጠሩና ሚዛናቸውን እንዲስቱ ያደርጋቸዋል። አሁን ወደ ጥልቁና ወደ ከባዱ የስነ ልቦና ክፍል እየገባን። ህግ 4 እምቢ ማለት ጥበብና የቃላት አጠቃቀም። በህይወት ትልቁ ለውጥ የሚያመጣው ቃል አዎ ሳይሆን እምቢ ነው። እምቢ ማለት ድንበርን የምታሰምርበት፣ ማንነትን የምትገነባበት ብረት። እምቢ ስትል ይቅርታ ማለትን አቁም። እጅግ በጣም ይቅርታ ማድረግ አልችልም ምክንያቱም እያልክ አታብራራ። ማብራሪያ መስጠት ማለት የውሳኔን ትክክለኝነት ለማስረገጥ የነሱን ፈቃድ መጠየቅ ማለት ነው። በልበ ሙሉነትና በተረጋጋ ድምፅ ይህንን ማድረግ አልችልም ወይም የሐሳብ ለኔ አይሰራም ብቻ በል። ለምን ብለው ከጠየቁ በቃ በአሁኑ ሰዓት አይመቸኝም ብለህ አቋርጥ። የድምፅህን ቃና ዝቅ አድርገህ ነገር ግን በማያወላውል ሁኔታ ተናገር። ይህንን ስታደርግ
አንድ አደገኛና አስፈሪ ነገር ይፈጠራል። ሰዎች ዝም ብሎ አይቀበሉትም፣ ያጠቁሃል። ለዚህ ነው የመጨረሻውና አምስተኛው ህግ ወሳኝ የሚሆነው። ህግ 5 የድንበር ፈተና እና ጤናማ የራስ ክብር። እነዚህን ህጎች መተግበር ስትጀምር እስካሁን ሲበዘብዙ የነበሩ ቤተሰቦች፣ ጓደኞች ወይም አሰሪዎች በቀላሉ እጅ አይሰጡም። አንድን መጥፎ ባህሪ ለማስቆም ስትሞክር ከመጥፋቱ በፊት እጅግ በጣም እየባሰበትና እየተካረረ ይመጣል። በድንገት አንተን እንደ ክፉ ሰው መሳል ይጀምራል። አንተ ራስ ወዳድ ነህ፣ ገንዘብ ቀይሮሃል፣ ወይም እንዴ በቅርቡ ተቀይረሃል፣ በድሮ ትሻል ነበር ይሉሃል። ይህን ስትሰማ በውስጥ ፈገግ በል፣ ምክንያቱም ስትራቴጂው በትክክል እየሰራ ነው ማለት ነው። ራስ ወዳድ ነህ ሲሉ አትካዱ። አዎ አሁን ለራሴ ህይወት፣ ለጤናዬና ለሰላሜ ቅድሚያ መስጠት ጀምሬያለሁ ብለህ መልስላቸው። እንደ ቋጥኝ ድንጋይ ጸንተህ ቁም። ራስህን ማዳን ወንጀል አይደለም። ሌሎች ሰዎች ያንተን ህይወት እየነዱ ገደል እስኪከቱ ድረስ አትጠብቅ። አሁን መሳሪያዎቹን ታጥቀሃል፣ ስልቱን በእጅ አስገብተሃል። የሰዎችን ጭንብል መግለጥና የራስን ኃይል መመለስ የምትችልበትን ሚስጥር አውቃል። ነገር ግን ዕውቀት ያለ ተግባር ፍጹም ከንቱና ዋጋ ቢስ ነው። አብዛኛው ሰው ይህን ቪዲዮ ይመለከታል። ለጊዜው የስሜት መነሳሳት ይሰማል። ነገር ግን ነገ ጠዋት ሲነቃ ተመልሶ የሰዎች መረማመጃ ምንጣፍ መሆኑን ይቀጥላል። አንተ ግን እንደ አብዛኛው ሰው መሆን የለብህ። ካለበለዚያ ይህን ሁሉ ጊዜ አብረኝ የቆየው በከንቱ ነው ማለት ነው። ዛሬውኑ አንድ ፈተና ሰጣ። ከነዚህ 5 ህጎች ውስጥ አንዱን ብቻ ምረጥና ዛሬውኑ ተግብረው። ለአንድ ምክንያታዊ ላልሆነ ጥያቄ በማያወላውል ሁኔታ እምቢ በል። ጥሪዎችን በማዘግየት የራስህን ጊዜ አክብር። ያንን አስፈሪ የሆነ የዝምታ ኃይል ተጠቅመህ የክፍሉን ድባብ እንዴት እንደምትቀይረው በራስህ አይነይ። ክብርህን መልሰህ ተቀዳጅ።